ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ተከታዮቻችን እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ዛሬ መግሉባ ነው የምንሰራው። መግሉባ ምን ያስፈልጋል? እንግዲህ እዚህ ጋር ምን አለና በትንጃን አለን፣ ድንች አለን፣ ካሮት አለ፣ ሙሳ አለ፣ የአበባ ጎመን ወይም ዛህር አለን። እነዚህ ያስፈልጋሉ። ስጋ አለ። ስጋ እንግዲህ የምንጨምራቸው ባህራቶች አሉ። ይሄ የመግሉባ ባህራት ነው። ይሄ ደግሞ ሚስጥ የተደረገ 6 አይነት ምናምን ባህራት አለ። ቁንዶ በርበሬ ያለው በርበሬ ያለ፣ እርድ አለው፣ ሄል አለው፣ ክስበር አለው። ራሱን የቻለ ደግሞ የመግሉባ ባህራት አለው ማለት ነው። እዚህ ጋር ደግሞ ፍልፍል በርበሬ እነሱ ትንሽ ይጠቀማሉ፣ ትንሽ እንዳቃጥላቸው ይፈልጋሉ። እዚህ ጋር ድንቹን ያው እንግዲህ እንትን እያለን ሰዓት ለመቆጠብ ቪዲዮ በጣም እንዳይረዝም ነው። እዚህ ድንች እንትን እያልኩ ነው። እዚህ ጋር ይህን ሁሉ ቅመም ጨምሬ ስጋዬ ይህን ይመስላል። ከዚህ ደርሷል። ይህ እንግዲህ የምንጠቀመው ምኑን ነው? የስጋውን መረቅ ነው አይደል? ለእንትኑ ስጋውን እናጠብና በማጥለያ ከዛ እንትናችንን እንደረድራለን። አብረን የምናየው ይሆናል። እዚህ ጋር ሩዝ አለን። ሩዛችንን አጥበን እንደዚህ ውሃው ነጭ እስከሚሆን ድረስ አጥበን አስቀምጠናል። እንግዲህ እንትን እያለ ነው፣ እየበሰለ ነው እና እንደ ቤቱ ግን ይለያያል። የኔ ቤት ቀለል የባልቴትና የሽማግሌ ቤት ነው። ቀለል ያለ አሰራር ነው እንግዲህ የሚሰራው። ስጋዬ እንደዚህ ከባህራት ጋር ወይንም ከቅመሙ ጋር ተዋህዶ በጣም እንትን እያለ ነው፣ ትንሽ ቆይቷል። ስለዚህ እጨምርበታለሁ ይሆን ማለት ነው። ይሄ የፈላ ውሃ ነው። የፈላ ውሃ ነው የሚጨምረው እንግዲህ ካለ ማለት ነው። እቃው ካለ የማባት ያውቃ ካለ ከሌለም የለም። ከዛ ይሄው እንደዚህ እንግዲህ ስጋው ይታያችኋል አይደል? በደንብ ስለሆነ መብሰል ያለበት ያው ቅመም ጨምረናል። እንትናችን የሚቀረን ይሄ ልጥም ብሎ ይመስልና ድንቻችን ነው። ድንቻችን እንግዲህ እንደዚህ እየበሰለ ነው፣ አንድ ዙር ማለት ነው። ከዛ እናመጣለን። ቀይ ከሆነልን በኋላ ቀይ የሚሆነው ድንቹ ቀይ መሆን ያለበት ለምን ታውቃላችሁ? ጣዕም ይመጣል። የመግሉባ ጣዕም ይመጣው ይሄ ቀይ ሲሆን በደንብ ተሲል ነው፣ በዘይት የሚጠብሱበት ምክንያት ማለት ነው። ሲበላ ጣዕሙ ይወጣል። የድንቹም የበትንጃኑም የኩሳውም የምኑም ማለት ነው። እንደዛ ስላችሁ ታዲያ አሳርፎት ማለት አይደለም። እና ዩቲዩብ ላይ ደግሞ እየገባችሁ ለምታበረታቱ ጎበዞች፣ በርቱ፣ ጠንክሩ እያላችሁ ከጎናችሁ ላላችሁ ለእህት ወንድሞችን ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ደግሞ ላይክና ሰብስክራይብ እያደረጋችሁ አስተያየታችሁን እየጻፋችሁ እንደምታበረታታን ባለሙሉ ተስፋ ነን። እንግዲህ ተስፋችን ሰፊ ነው፣ አናፍርም። ኢትዮጵያዊ ያው በቅንነት እንታወቃለን። ሰውን ማበረታታት፣ ትንሹን ከፍ ማድረግ የኛ ባህላችን ነው አይደለ? ስለዚህ አንድ ዙር ድንቻችንን እንግዲህ እንደዚህ አወጣ ማለት ነው። ኩሽናችን ያው እንግዲህ ጠባብ ናቸው። ቤታችን ያው ሽማግሌና የባልቴት ቤት ስለሆነ ያው ባለችን እንግዲህ እንሰራለን ማለት ነው። ድንቻችን ዘይት እንዳያቃጥላችሁ ግን አዲሶች በተለይ መጀመሪያ ላይ ዳር ላይ እንደዚህ ቁጭ ታደርጉታላችሁ። እንትን ዘይቱ በጣም እንትን ብሎ እንዳያቃጥላችሁ። ከዛ ስለዚህ ገፋ ገፋ አድርጋችሁ እንደዚህ እንትን ትሉታላችሁ ማለት ነው። በጣም ቀላል ነው። ከዛ ኩሳችን ይቀጥላል፣ ካሮታችን ይቀጥላል፣ የአበባ ጎመናችን
እንዴት አባቱ እንደሚያምር ታዩታላችሁ ማለት ነው። በጣም ቀላል ነው። ይኸውላችሁ ምግብ መልመድ በጣም አሪፍ ነው። ለምን እንደው ታውቃላችሁ? ሀገራችን እንገባለን። ሀገራችን ስንገባ መስራት አለብን። የእኛም ምግብ ብቻ ሳይሆን የሌላም ሀገር በቃ አሁን አረብ ሀገር ያለን ልጆች ከአረብ ሀገር ስንመለስ ስራ እናቆማለን። ግልጽ ነው አይደለ? ስለዚህ ሀገራችን ገብተናል መስራት የኛም ብቻ ሳይሆን የእነሱንም። ያው ኑሮ ከባድ ነው ቢሆንም ግን እና አሁን ማን ይሙት እንደዚህ ዘይት እዛ ጋር መጠባበስ በንጹህ ዘይት ከባድ ነው ቢሆንም ግን እንሞክራለን አይደል? እንሞክራለን፣ እጅ አንሰጥም። እግዚአብሔር በዛውን ቀን ያመጣልናል ብለን እናስባለን ልጆቼ። እና ያው ሰውዬው ደግሞ ቶሎ በይ እያለ ነው። ያው ሽማግሌና ባልቴት ጋር ሲሰሩ በጣም ከባድ ነው። ሰዓቱን እራሱ አያውቁትም። የሌሊቱን የጠዋቱን ቅልጥ ነው የሚያደርጉሽ። እና እኔ ደግሞ እንግዲህ እግዚአብሔር ቻይ አድርጎኝ ያው ችያቸው አለሁኝ። እግዚአብሔር የተመሰገነ ይሁን እላቸዋለሁ። እና እናንተስ እንዴት ናችሁ? እንደገና ደግሞ ዩቲዩብ ላይ ሲሰሩ እንደዚህ አድርጉ፣ እንደዚህ አድርጉ፣ እንደዚህ ብታደርጉ፣ አይዞሽ በርቺ ብቻ ሳይሆን አስተያየቶቻችሁ ይሄን ብታደርጉ፣ ይሄን ብትሰሩበት፣ ይሄን ብትጭኑበት ብትሉ ደግሞ ትልቅ ደስታችን ነው። እሺ ውዶች እና እንግዲህ ለተሰላ ነው ድንቻችን ይህ ልጨራረስና ስደራደር አሳያቸዋለሁ። ጠብቁኝ፣ የትም እንዳትሄዱ። ያው መተናል እንግዲህ አልቋል። አሁን ቲማቲም በዚህ መልኩ ቆራርጠናል። የምንደረድርበት ነው ድስቱ ላይ። ድንቹ በትንጃውን እንደዚህ በስሏል። አሁን ያው ድስታችንን እናቀራርበናል። ስጋውም ይኸው በስሏል። መረቁም ይሄ ነው መረቁ። አጠለኩት ማለት ነው። በዚህ አጠለኩት። ከስር የነበረውን ነገር የጨማመርኩበትን አስወገድኩት ማለት ነው። አሁን ወደ መደርደሩ እንሂድ ተመልካቾቻችን። መጀመሪያ ቲማቲማችንን እንደዚህ እናስቀምጣለን። ለምን መሰላችሁ? እንዳይዝብንም እዛም ደግሞ ያው ቃና አለው ላሉ እስቲ እንጨምራለን። የጠባበስናቸውን ነገሮች እንጨምራለን። መጀመሪያ ድንቹን ትንሽ እንግዲህ ድንች አለ። ድንቾችን እያነሳሁ ጨምራቸዋለሁ። መደርደር ነው እንደዚህ እያደረጋችሁ መግሉባ ስራው ትንሽ እንትን ይላል። ይሄ መጠባበሱ ለኛ ይጎዳል። ዘይቱ እነሱ ይወዱታል። ስፔሻል ፉድ ነው እዚህ ቤት እሱና ብሪያኒ በስማ እና በጣም ነው የሚወዱት። የተጠለቀለቀ ምግብ በጣም ይወዳሉ። ከዛ እንትኑ እየተያያዘ የሚያመጡት በቃ ይሄ ለዘይቱ እንትን ተብሎ የምጠቀመው ሶፍት ከድንቹ ጋር እያያዛል። አያመጡም፣ ደህናውን ነገር አያመጡም። በቃ እንዲሰራ ነው እንጂ እንትን ማሟላት አይወዱም። ከዛ ጎመናችንንም እንደዚህ እናደርጋቸው። አያችሁት? የተደረደረ ነው። ኩሳውንም ጨመርኩኝ። ስጋ ቡና ሳላየው ቡና ተደፋብኝ። ሽንኩርቱን ጠበስ ጠበስ አድርጌዋለሁ። ስጋዬን ጨምራለሁ።
ስጋውን ጨምራለሁ። ስጋውን በስሏል። መቆንጠጫ ምናምን ካላችሁ አሪፍ ነው። እዚህ ቤት ግን ስለሌለ ባለው ነው የምንጠቀመው። እሺ በእጅሽ ምናምን እንዳትሉ ብዬ ነው ተከለላችሁ ነው በምን እንጠቀምላችሁ። ይሄ ስጋው እንዴት እንደበሰለ ይዩት። ከዛ ያው ስጋው እንትን አለ። ከላይ የቀሩኝን ነገሮች ደግሞ በደንብ እንትን እላቸዋለሁ ማለት ነው። ስጋውን ከላይ ለምንድነው ታውቃላችሁ? ጣም እንዳመጣም ከታች ያላደ አንዳንዶቹ ከታች ያደርጉታል እንትኑን ማለት ነው ስጋውን። ግን እኔ ከታች የእንትኑ የተጠበሰው የድንቹ ጣዕምና የእንትኑ እንድመጣልኝ ነው። እሺ ስጋውን እንደ ቡክር ማለት ይበክረዋል ወደ ላይ እና የኔ ቆንጆች ካሮቶችም አሉ እንዳያችኋቸው። በጣም ፈጠን ብዬ ሰዓት እንዳይሄድብኝ እንግዲህ አሁን ወደ 6 ሰዓት እየሆነ ስለሆነ 1 ሰዓት ላይ መውጣት አለበት ምግቡ። እንደዛ ካልሆነ ከባድ ነው የሚሆነው። ጦርነት ይጀመራል። ቀዝቃዛው ጦርነት እኛ ጋር እንደዛ ካላደረግን ማለት ነው። ሽማግሌው አልደረሰም እንደ 2 ሰዓት አይበቃም እያለ ነበር። ይበቃናል። አሁን ምንድነው የምናደርገው? ሩዛችንን ያለው ሩዝ እንግዲህ እንደዚህ እናመጣና ሩዛችንን ውሃውን እንደዚህ አጥበን ስለቆየ ንጹህ ነው። ከዛ ወደዚህ ወደ ደረደርነው ድስታችን ጭምር እንደዚህ እላችኋለሁ። ያለውን ሳህን ላይ የሚቀረው ነገር በጣም ቀላል ነው። ያው ሩዙ ነው። ከዛ ሩዙን እንደዚህ ታደርጋላችሁ ከደረደራችሁት ላይ ማለት ነው። ከላይ ታደርጋ አንዳንዶቹ አብስለው የሚያደርጋሉ። እኔ ግን አላበስልም፣ ራሱ ይበስላል። ከዛ እንደዚህ ከደረደርኩት በኋላ ያንን ስጋ የሰራሁትን መረቅ በኩባያ የሚበቃችሁን ያክል እንትን ታደርጋላችሁ። እኔ ግን ለክቼ ስላስቀመጥኩት ዝም ብዬ ነው የምጨምረው። እናንተ ግን መለከታችሁን እንዳትረሱ እሺ። የሩዛችሁን መጠን ማለት ነው። በሩዛችሁ መጠን ልክ ነው እንግዲህ እንደዚህ ከሆነ አሁን እንገጥመዋለን። ከዛ በኋላ ሲወጣ አብረን የምናየው ይሆናል ምን እንደሚሆን። ውዶቼ እንግዲህ ሩዛችን አለቀ በዚህ መልኩ ማለት ነው። በጣም ነው እንግዲህ ምግቧ ማለት እንግዲህ ይሄ ነው። ካሜራው ብዙ ትልቅ ያለ ይመስላል። የካሜራ ችግር ነው እንጂ ምንም እንትን የለውም። እንደ ነፍሱ ድንቹ ይሄ ነው እንግዲህ እንደዚህ እያደረግን ሰዎቻችንን እናበላቸዋለን ማለት ነው። ውድ ተመልካቾቻችን በጣም እናመሰግናለን። ሰብስክራይብ፣ ላይክ፣ ኮሜንት ላይ አስተያየታችሁ መጻፋችሁን እንዳይረሳ። በሌላ እስከምንገናኝ ድረስ መልካም ቆይታ። ባይ ባይ።